ምህረትን ያገኛል ይላል። እኛ ኦርቶዶክሳውያን ይህንን መጽሐፍ ቅዱሳዊ ትእዛዝ አብነት አድርገን ነው ለካህናት አባቶቻችን ሂደን ኃጢአታችንን የሚናዘዘው። እስኪ በአንድ ካህንና በአንድ ንስሐ ልጅ መካከል የተደረገ ታሪክ አንስተን እንመልከት። በዚህ በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ከቁጥር 19 ላይ ኢያሱ ለሚባል ካህን አካን የሚባል የንስሐ ልጅ ነበረው። ኃጢአት ከሰራ በኋላ ወደ ካህኑ ፊት ቀርቦ ኃጢአቱን ለመናገር ፈርሃ ተባ ይል ነበረ። ኢያሱ የተባለው ካህን እንዲህ አለ፣ አካን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ አለ። በካህናት ፊት ለመናዘዝ ስንቆም ወይም ስንቀርብ የምናከብረው ማንን ነው ምእመናን? እግዚአብሔርን ነው። ምክንያቱም ቅዱስ ባስልዮስ ምንድነው ያለው? አዕይንተ እግዚአብሔር፣ የእግዚአብሔር አይኖች፣ የእግዚአብሔር እንደራሴዎች ተብለዋል። ስለዚህ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ ካለ በኋላ ለእርሱም ተናዘዝ አለ። ለማን ተናዘዝ? ለእርሱም ተናዘዝ። ለካህናት መናዘዝ ማለት ለእግዚአብሔር እንደመናዘዝ ይቆጠራል። ለእርሱ ለእግዚአብሔር ተናዘዝ አለ። ምክንያቱም ካህናት የእግዚአብሔር እንደራሴዎች ስለሆኑ ማለት ነው። ለእርሱም ተናዘዝ ካለ በኋላ ኃጢአትህን አትሸሽግ ለእኔም ንገረኝ ሲል እናገኛለን። በዚህ አግባብ አካን ለካህኑ ኢያሱ ተናዞ ካህኑ ኢያሱ ስለ ኃጢአቱ ወደ እግዚአብሔር ጸልዮ ምህረትን አግኝቷል። ዛሬም እግዚአብሔር በእውነት ለካህናት አባቶቻችን ተናዘን የኃጢአታችን ስርየት እንድናገኝ እርሱ መልካም ቅዱስ ፍቃዱ ይሆነልን። መልካም። ይህንን ስናነሳ እስካሁን የጠቀሳችሁት ያነሳችሁት ክፍል እኮ ከኦሪት ነው። ይሄ በኦሪት የነበረ ስርዓት ነው። በአዲስ ኪዳን እንዲሁም በክርስቶስ ኢየሱስ ያመነ ኃጢአተኛ አይደለም ጻድቅ ነው የሚሉ ወገኖቻችን አሉ። ኃጢአተኛ ተብሎ ሊጠራ አይችልም። ሲጀመር በክርስቶስ ያመነ ጻድቅ ነው፣ መናዘዝም አያስፈልግም፣ ይህ ስርዓትም በኦሪት ቀርቷል የሚሉ ወገኖቻችን አሉ። ከሰዓት አንጻር አንድ ጥቅስ እስቲ ከአዲስ ኪዳን እንመልከት። በዚህ በአንደኛ በዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 10 ስትመለከቱ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን አለ። ምን የለብንም ብንል? ኃጢአት የለብንም። እኔ ጻድቅ ነኝ ብንል ራሳችንን እናስታለን፣ የእግዚአብሔርም እውነት በእኛ ዘንድ የለም ካለ በኋላ ኃጢአታችን አምነን ብንናዘዝ ከአመፃችን ሁሉ ሊያነጻን እርሱ የታመነ ጻድቅ ነው ይላል። ኃጢአታችን አምነን ብንናዘዝ። ለካህናት ስንናዘዝ ካህናት እኔ ፈትቻለሁ አይደለም የሚሉት፣ ማን ይፍታ ነው የሚሉት? እግዚአብሔር ይፍታ። እነሱ እንደዚህ ስሉ ከኃጢአታችን ከአመፃችን ሁሉ ሊያነጻን እርሱ እግዚአብሔር ምንድነው? የታመነ ጻድቅ ነው ይላል። ክብርና ምስጋና በእውነት ለእርሱ ይሁን። ስለዚህ ካመሰገናችሁ አይቀር በደንብ ልብላችሁ እግዚአብሔርን አመስግኑ። እኛ ኦርቶዶክሳውያን ግን ንስሐ ግቡ የሚለውን ቃል ደጋግመን ከመስማታችን የተነሳ እንደሆነ አላውቅም፣ ስንቶቻችን የንስሐ አባት አለን? በቅዳሴው መካከል ዲያቆኑ ምንድነው የሚለው? በንስሐው ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። በጣም ይገርማል። የንስሐ አባት የሌለ ሁሉ ራሱን ዝቅ ዝቅ ያደርጋል። በጥንቷ ኦርቶዶክሳዊት ቤተክርስቲያን ምዕመናን ለቅዳሴ ሲመጡ ንስሐ ገብተው ስጋው ደሙን ለመቀበል ነው። በቅዳሴው መግቢያ ላይ እኮ ስናዘም ወይ ተመጣው እምቁርባን ከስጋው ደሙ ባይቀበል መጻሕፍት ተነበው እስኪያልቁ ባይታገስ ይሰደድም ቤተክርስቲያን እንላለን። ከቤተክርስቲያን ምን በል ይውጣ ይለይ እንላለን። ስንመጣ እያንዳንዳችን ንስሐ አባት ይዘን በንስሐ አባት ታይተን ስጋው ደሙን ተቀብለን ቃለ እግዚአብሔርን ሰምተን ለመመለስ ነበረ። ነገር ግን ከተወሰኑ በተለይ ከዚህ ከአመድ ግራኝ ወረራ በኋላ ቤተ ክርስቲያንና ምዕመናን ሆድና ጀርባ ሆነናል። ሊቁ ቅዱስ ያሬድ እንዲህ ይላል፣ አንድ ምዕመን
ከቤተ ክርስቲያን ጋር ሶስት ግንኙነት ሊኖረው ይገባል። ቤተ ክርስቲያንን አየዋት አለ፣ ቤተ ክርስቲያንን አወቅኳት አለ፣ ቤተ ክርስቲያንን ወደድኳት አለ። አብዛኞቻችን ቤተ ክርስቲያንን እናያለን፣ እንወዳለን፣ አናውቅም። ስለዚህ በንስሐ ውስጥ ያላችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ሲል ንስሐ የገባችሁትን እያለ ነው። ካህኑ ቀጥሎ ምንድነው የሚለው? አምላካችን ቅዱስ እግዚአብሔር ሆይ በንስሐ ውስጥ ወዳሉ ወገኖች ተመልከት ይላል። በንስሐ ውስጥ ነው ያለነው። ንስሐ አባት ሳለን እግዚአብሔር አምላክ በእውነት ለሁላችን ማስተዋልን ያድለን። አዎ ወንጌሉ ሊነበብ ሲልም ዲያቆኑ ነስኡ ወእመኑ እስመ ቀርበት ይእቲ መንግስተ ሰማያት ይላል። መንግስተ ሰማያት ቀርባለችና ምን በሉ? ንስሐ እየገባን ነው ወይ? ይህንን ቃል ደጋግመን ከመስማታችን የተነሳ ተለማምደነዋል። እግዚአብሔር አምላክ በእውነት ንስሐ ገብተን ስጋው ደሙን ተቀብለን ተስፋ የምናደርገውን መንግስቱን እንድንወርስ የእርሱ መልካምና ቅዱስ ፍቃዱ ይሆንልን። ሶስት ነገሮችን ብቻ አነሳና ትምህርተን እቋጫለሁ። ከኔ ጋር ናችሁ? አንደኛ ለምን ለካህናት እንናዘዛለን? አንድ። ሁለተኛ ለካህናት መዋሸት ያስቀስፋል። ሁለት። ሶስተኛ ለምን በካህናት እጅ መስቀል እንባረካለን የሚለውን ሶስት ነጥቦችን ብቻ አነሳና ትምህርተን እቋጫለሁ። የመጀመሪያው ለምንድነው ለካህናት የምንናዘዘው የተባልን እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘንን ትእዛዝ ለመፈጸም በዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ላይ ክርስቶስ እንዲህ አለ፣ ብትወዱኝ ትእዛዜን ጠብቁ። ብትወዱኝ ምን በሉ? ትእዛዜን ጠብቁ። የእርሱ ትእዛዝ ደግሞ ለካህናት አባቶቻችን ስልጣነ ክህነትን ሰጥቷል። ካህን ማለት አገልጋይ ማለት ነው። ክህነት ማለት አገልግሎት ማለት ነው። በቤተ ክርስቲያናችን አስተምሮ በሶስት ደረጃ ይታያል ክህነት። ድቁና፣ ቅስና፣ ጵጵስና ማለት ነው። ሌላው የማዕረጋት ስሞች ናቸው። ስለዚህ ጌታ እንዲህ አለ በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ ለቅዱስ ጴጥሮስ እንዲህ አለ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎታል። አስቀድሞ የመንግስተ ሰማያት መክፈቻ ቁልፍ በእጅ አኖራለሁ፣ በእጅ እሰጣለሁ። አንተ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ ምን ያለ ይሆናል። ይሄ ጌታችን የአምላካችን የኢየሱስ ክርስቶስ ትእዛዝ ነው። ነገር ግን ትላንትም እንደነገርኳችሁ የመንግስተ ሰማያት መክፈቻ ቁልፍ ከሰጠው በኋላ ጌታ ልል የሚገባው በምድር የቆለፍከው በሰማይ የተቆለፈ ይሆናል፣ በምድር የከፈትከው በሰማይ የተከፈተ ይሆናል ማለት ነበረበት። ለምንድነው ያሰርከው የታሰረ ይሆናል፣ የፈታኸው የተፈታ ይሆናል ያለው? ያለ እንደሆነ ምዕመናን በዚያ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ በሚያስተምር ጊዜ በዚያን ጊዜ አሁን በእኛ ዘመን እንዳለው የበር ቁልፎች አልነበሩም። በእኛ ዘመን የጋን ቁልፎች አሉ፣ 3-4 ተወርዋሪ ሰረገላ ቁልፎች አሉ። ያን ጊዜ ግን እስራኤላውያን በሩን እነሆ የሚቆልፉት በሰንሰለት አስረው ነው። ስለዚህ በዚያን ዘመን የነበረ ሰው በሩን ቆልፈው ለማለት በሩን እሰረው ነው የሚለው፣ በሩን ክፈተው ለማለት በሩን ፍታው ነው የሚለው በዚያ ዘመን የነበሩ ሰዎች ማለት ነው። ስለዚህ ጌታ ደግሞ ለአእምሯቸው በሚስማማ ቋንቋ በምድር ያሰራችሁት በሰማይ ምን ያለ ይሆናል? የታሰረ ይሆናል። በምድር የፈታችሁት በሰማይ የተፈታ ይሆናል። የመጀመሪያውን ስልጣነ ክህነት የተቀበለው ከሐዋርያቱ ቅዱስ ጴጥሮስ ነው። ታዲያ ይህ ስልጣን የተሰጠው ለቅዱስ ጴጥሮስ ነው፣ ለሌሎች ሐዋርያት አልተሰጠም እንዳንል እንዲህ ሲል ሁሉም ሐዋርያት በተሰበሰቡበት ይህንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞታል። የቱ ጋር? በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ላይ ለሁሉም እንዲህ አላቸው፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣
በምድር የፈታችሁት በሰማይ ምን ያለ ይሆናል? የተፈታ ይሆናል ብሎ ይህንን ስልጣን አጸናላቸው። ይህንን የተናገረው ከመሰቀሉ በፊት ነው። ከተሰቀለ በኋላ ሞትን ድል አድርጎ በሶስተኛው ቀን ከተነሳ በኋላ ይህንን ቃል ደግሞ ለሁሉም ሐዋርያት በዝግ ቤት እያሉ አይሁድን ስለፈሩ በዝግ ቤት ሳሉ በር ክፈቱልኝ ሳይል በመካከላቸው ገብቶ እንዲህ አለ፣ ሰላም ለእናንተ ይሁን ካለ በኋላ በዚህ በዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ። ከዚህ በኋላ እንዲህ አላቸው፣ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ ኃጢአታቸውን ያዛችሁባቸው ተይዞባቸዋል ብሎ ስልጣነ ክህነትን ሰጥቷቸዋል። ለእናንተ መጥተው ኃጢአታቸውን ሰዎች ሲናዘዙ እናንተ ኃጢአታቸውን ይቅር ካላችሁ ይቀርላቸዋል። ነገር ግን ለእናንተ መጥተው ሳይናዘዙ ኃጢአታቸውን በውስጣቸው ይዘው ቢያርፉ ኃጢአታቸው ተይዞባቸዋል ብሎ ጌታ ይህንን ቃል ከትንሣኤው በኋላ አጽንቷል። ስለዚህ እኔን ብትወዱኝ ትእዛዜን ምን በሉ ጠብቁ ስላለ የጌታን ትእዛዝ ለመጠበቅ የጌታን ሥርዓት ለመጠበቅ እኛ ኦርቶዶክሳውያን ለካህናት አባቶቻችን ኃጢአታችን እንናዘዛለን። የዚች ቤተክርስቲያን ልጆች ያደረገን ማን ይመስገን? እስኪልን ለብላችሁ እግዚአብሔርን አመስግኑ። ሁለተኛው ለካህናት አባቶቻችን ለመናዘዝ ስንመጣ ኃጢአታችንን መደበቅ አያስፈልግም። ብንደብቅ እንቀሰፋለን። ከዚህ ማን ይሰውረን? እስኪ አንድ ታሪክ ከመጽሐፍ ቅዱስ ውስጥ ላንሳ። በዚህ በሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 11 ላይ የመጀመሪያው ስልጣነ ክህነት የተቀበለው ማን አልኳችሁ? ቅዱስ ጴጥሮስ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ እንደተጻፈው በቅዱስ ጴጥሮስ ፊት ሁለት ባለ ትዳሮች ባልና ሚስት ናቸው፣ ሐናንያና ሰጲራ ይባላሉ። በሐዋርያቱ ዘመን ገና ቤተ ክርስቲያን ዳር ድንበሯ እየሰፋ ባለበት በዚያ ዘመን የነበሩ ክርስቲያኖች እነሆ ንብረታቸውን ሀብታቸውን አምጥተው ለቤተ ክርስቲያን ይሰጡ ነበር። ለማን ይሰጡ ነበር? ለቤተ ክርስቲያን ለመንፈሳዊ አገልግሎት ያውሉ ነበር። አቤት ምዕመናን! እኛ በዚህ ዘመን ያለን ምዕመናን በእውነት ክብረ በዓልን ለማክበር መተን ተሰብስበን ባለንበት ቤተ ክርስቲያን ተቸግራ ጥላ ዘቅዝቃ ስትለምን አንዳንዶቻችን ምን ላለን ይዛ ሳይ ፓንታዎስ አዶምስ እንላለን አይደል? እንግዲህ ልመናቸውን ጀመሩ። ምን ይሻላል እንላለን። ለምን እንደሆነ ታውቃላችሁ? እንደው ብንወድም ባንወድም አንድ እውነት ልንገራችሁ። በትንቢተ ሚክያስ ምዕራፍ 3 ከቁጥር 8 እስከ 12 ስትመለከቱ እንዲህ ይላል፣ ሰው እግዚአብሔርን ይሰርቃልን? እናንተስ እኔን ሰርቃችሁኛል። እስኪ በሉ፣ ሰው እግዚአብሔርን ይሰርቃልን? እናንተስ እኔን ሰርቃችሁኛል። የሰረቅን በምንድን ነው ብላችኋል? በሌላ በምንም አይደለም፣ በአስራትና በብኩራት ነው። እናንተ የሕዝብ ሁሉ ፈራችሁ እንዴ? እሺ እኔ ልበለው እንዴ ይላል፣ እናንተ የሕዝብ ሁሉ አስራቴን በኩራቴን ወደ መባዬ ወደ ቤተ ክርስቲያኔ ባታስገቡ በርጉማን የተረገማችሁ ናችሁ ይላል። ከዚህ እግዚአብሔር ይሰውረን። ብዙ ደሞዝ እናገኛለን፣ ነግደን ብዙ እናተርፋለን፣ በረከት ግን አጥተናል። ለምን ብትሉ ለእግዚአብሔር የሚገባውን እጅ መንሻ ስላልሰጠን። ይቀጥልና እንዲህ ይላል፣ እናንተ የሕዝብ ሁሉ አስራቴን በኩራቴን ወደ ጎተራዬ ብታስገቡ የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባልሰጣችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። አስራቱን ስጡኝ፣ በረከትን አትረፍርፌ ባልሰጣችሁ ፈትኑኝ ይላል። እርሱ ሰው አይደለም፣ ቃላባይ አይደለም። እኛ ሰዎች ነን። ይህንን አድርግ ይህንን አደርግልሃለሁ እንልና ግለሰቦች ሲያደርጉልን ተመልሰን ቃላባይ እንሆናለን። እግዚአብሔር ስለ ቃሉ የታመነ ነው።
በማቴዎስ ወንጌል ምዕራፍ 4 ከቁጥር 35 ላይ ሰማይና ምድር ያልፋል ቃሌ ግን አልፍም ብሏል። ለዚህ ቃሉ የታመነ ነው። ስለዚህ ምእመናን አስራታችንን በኩራታችንን ወደ ቤተ ክርስቲያን እንድናስገባ ማን ይርዳን? እግዚአብሔር አምላክ ለሁላችንም በእውነት ማስተዋልን ያድልልን። ስለዚህ ሐናንያና ሰጲራ የተባሉት መሬት ሽጠው ለሁለት ተማከሩ። ምን ብለው? ይህንን ሁሉ ብር ይህንን ሁሉ ገንዘባችንን ለእግዚአብሔር ማስገባት እነሆ ተገቢ ነውን? እንዲናር ገሚሱን ወደ ቤታችን እናስቀርና ገሚሱን አምጥተን እናስገባ ብለው ተማማሉ። ሄድና ስጥ ለማን? ለካህኑ ለቅዱስ ጴጥሮስ ብላ ሚስቱ ሰጲራ ሐናንያን ላከችው። ሐናንያ መጣና የእግዚአብሔር ሰው ሆይ ይቻት ያለችኝ ብሎ በካህኑ በማን? በቅዱስ ጴጥሮስ ፊት አኖረው ይላል። ቅዱስ ጴጥሮስ እንዲህ አለ፣ ሐናንያ ሆይ አለ፣ የእግዚአብሔርን መንፈስ ለምንድን ነው የምትዋሸው? መሬቱ ሳይሸጥ መሬቱ ያንተ አይደለምን? መሬቱ ከተሸጠም በኋላ ገንዘቡ ያንተ አይደለምን? ለምንድን ነው በእግዚአብሔር ፊት የምትዋሸው አለ። በማን ፊት የምትዋሸው? ቀጠለና እንዲህ አለ፣ ሰውን ሳይሆን እኔ ሰው ነኝ፣ እኔን ሰውን ሳይሆን እግዚአብሔርን ዋሽተሃል አለ። ምእመናን በካህናት ፊት መተን ስንዋሽ ካህናትን የዋሸን አይምሰላችሁ። የዋሸነው ማንን ነው? እግዚአብሔርን ነው። እንዲህ አለ፣ በዚህም የተነሳ አለ በእውነት እግዚአብሔር ፍርዱን ባንተ ላይ ያደርግብሃል አለ። ሐናንያ ዝልፍልፍ ብሎ ቅዱስ ጴጥሮስ ፊት ወደቀና ሞተ ይላል። ከዚህ ማን ይሰውረን? እግዚአብሔር ይሰውረን። ሚስቱ ሰጲራ ቤት ቁጭ ብላ 30 ደቂቃ ያህል ጠበቀች። አይመጣም። 1 ሰዓት ሞላው፣ 2 ሰዓት ሞላው፣ ለ3 ሰዓት ደጁን ብታይ ባሏ ሐናንያ አልተመለሰም። ምንድነው የሆነው ብላ ከ3 ሰዓታት በኋላ ትመጣለች። መጣ በካህኑ በቅዱስ ጴጥሮስ ፊት ቆመች። ቁማ እንዳለች ቅዱስ ጴጥሮስ እንዲህ አለ፣ እስቲ አንቺ ሰጲራ ሆይ ንገሪኝ፣ መሬቱን የሸጣችሁት ለዚች ብር ነውን ብሎ ጠየቃት። እርሷም ትምል ትገዘት ዘንድ ጀመረች። አዎ አለች። ምክንያቱም ከባሏ ከሐናንያ ጋር በውሸት ተማክረው ነበር ለመዋሸት። ብሩን እሱ ሰጥቶ የሄደ መስሏታል እሷ በሰላም። ስለዚህ ምላ ተገዝታ አዎ ለዚህ ብር ነው የሸጥነው ያለንም ገንዘብ ይህ ነው ብላ ለካህኑ ለቅዱስ ጴጥሮስ ዋሸች። ቅዱስ ጴጥሮስ እንዲህ አለ፣ እናንተ ስለምን የእግዚአብሔርን መንፈስ ትፈታተኑ ዘንድ ተዋሻላችሁ? ባልሽን ሐናንያን የቀበሩ ጎበዞች ወይም ወጣቶች እግራቸው በደጅ ነው፣ አንቺንም ይቀብሩሻል አላት። በዚህ ጊዜ ሰጲራም ተዝለፍልፋ ወድቃ በፊቱ ሞተች ይላል። ከዚህ ማን ይሰውረን? ይህ በክርስቲያኖች ዘንድ በተሰማ ጊዜ ይላል በከተማውም በቤተ ክርስቲያንም ታላቅ ፍርሃት ሆነ ይላል። ስለዚህ ለካህናት ለአባቶቻችን ለመናዘዝ ስንመጣ ኃጢአታችንን መሸሸግ አያስፈልግም። ነገር ግን ሳናስበው ብንረሳስ? ለዚህ ቤተክርስቲያን ስርዓትን አዘጋጅታለች። ምእመናን እንዳትጨነቁ። ምክንያቱም ካህናት አባቶቻችን ሳናስበው ሆነ ብለን ሳይሆን ብንረሳ ምንድነው የሚሉት? እያወቅን በድፍረት ሳናውቅ በስህተት መንፈስ ቅዱስ ያወቀውን ዲያብሎስ የሸመቀውን በካህናት ፊት መተን እንዳንናዘዝ ማለት ነው። የደበቀውን ማይሰራ ኃጢአት ማን? እግዚአብሔር ይፍታ ይላሉ። ካህናትን በእውነት ከቤተ መቅደሱ እግዚአብሔር አያሳጣን። እስኪ ልል ብላችሁ እግዚአብሔርን አመስግኑ። የመጨረሻው የምናየው ከካህናት እጅ መስቀልን እንባረካለን። አንዳንድ ወገኖቻችን እንዲህ ይላሉ፣ ለምንድን ነው እናንተ መስቀልን የምትባረኩት? እንዴ ክርስቶስ ስለተሰቀለበት ስንል እንዴ ለመሰቀል በግራና በቀኝም ያሉ ጢጦስና ዳክርስ ወይም ፊያታዊ ዜማና ፊያታዊ ዘጸጋም እነሱም በመስቀል ተሰቅለዋል። ስለዚህ የክርስቶስ መስቀል መሆኑን በምን ታረጋግጣላችሁ ይሉናል። እኛ ምንድነው የምንለው? ዘተቀደሰ በደሙ ክቡር። ክቡር በሆነው በማን ደም? በክርስቶስ ደም። በተቀደሰ መስቀል ኃይላችን ነው። መስቀል ቤዛችን ነው።
መስቀል የነፍሳችን መዳኛ ነው። አይሁድ ግን ይክዱታል፣ እኛ ግን ምን አንልም? አንክደው። ቅዱስ ጳውሎስ ገላትያ 6:14 ላይ እንዲህ አለ፣ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ መስቀል ከኔ ወይም ሌላ ትምክህት ከኔ ይራቅ ብለዋል። ይህ እውነት ስለገባን ነው። ነገር ግን እንድንሳለም እግዚአብሔር አስቀድሞ የሰጠው እንድንባረክ በካህናት የሰጠው ትእዛዝ አለ። ኦርቶዶክሳውያን ቢያንስ ሁላችሁም ይህንን ጥቅስ ያዙ። በኦሪት ዘኍልቍ ምዕራፍ 6 ከቁጥር 22 እስከ 27 ስትመለከቱ እንዲህ የሚል ኃይለ ቃል እናገኛለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተናጋሪው ማን ነው? እግዚአብሔር። የተነገረው ለማን ነው? ለሙሴ ማለት ነው። እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው። አሮን ነገዱ ከሌዊ ነገድ ነው የሚመዘዘው። በኦሪት ዘዳግም ምዕራፍ 10 ከቁጥር 8 ላይ ለክህነት አገልግሎት እግዚአብሔር የሌዊ ነገድ ለየው ይላል። ስለዚህ አሮንና ልጆቹ ሌዋውያን ናቸው፣ ከሌዊ ነገድ የሚመዘዙ ናቸው። በኦሪቱ የነበረውን የክህነት አገልግሎት፣ በኦሪቱ የነበረውን የቤተ መቅደስ አገልግሎት በአጠቃላይ የሚተርክልን መጽሐፍ ኦሪት ዘሌዋውያን ይባላል። ከሌዊ የተነሳ ማለት ነው። ስለዚህ ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው። ማንን ስትባርኳቸው? የእስራኤልን ልጆች። እስራ ማለት ህዝብ ማለት ነው። ኤል ማለት እግዚአብሔር ማለት ነው። እስራኤል ማለት የእግዚአብሔር ልጆች ህዝቦች እንደማለት ነው። እነሱ እስራኤል ዘስጋ ይባላሉ። እኔና እናንተ እስራኤል ዘነብስ በአረባ በ80 ቀን ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ተወልደን የሥላሴን ልጅነት ያገኘን እኛ እስራኤል ዘነብስ እንባላለን። ልጆቹ ያደረገን ማን ይመስገን? እስኪ እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ የእስራኤል ልጆች ስትባርኳቸው እንዲህ በሏቸው። ምን እያላችሁ ባርኩ አለ እግዚአብሔር። እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔር ፊቱን ያብራል ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥ፣ እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ። አያችሁ፣ እናንተ ስትባረኩ ልዑል እግዚአብሔር ይባርክ፣ ፊቱንም ባንተ ላይ ያብራል፣ ቸርነቱን ባንተ ላይ ያደርግ እያላችሁ ባርኩ። እናንተ ስትባርኩ ባራኪው ግን ማንኛ አለ? እኔ ነኝ እግዚአብሔር አለ። አንዳንድ ምዕመናን ያልገባን እከሌ ከሚባል ካህን መስቀል አልሳለምም የሚሉ ምዕመናን የሉ። ባለማወቅ የሚባርከው በዓይናችን ስናይ ካህኑ ነው። በካህኑ ላይ አድሮ የሚባርከው ማን ነው? እግዚአብሔር ነው። ለዚህ ነው ቅዱስ ቤተክርስቲያናችን ስርዓትን ሰርታ እንደየደረጃችን ካህናት ይባርካሉ። ዲያቆናትን ሲባርኩ ምንድነው የሚሉት? በረከተ እስጢፋኖስ ይደረ በላዕልከ እያሉ የዲያቆኑ የቀዳማዊ ሰማዕት የማን የቅዱስ እስጢፋኖስ በረከት ይደርብህ እያሉ፣ መነኮሳትን በረከተ እንጦንስ እያሉ፣ ሰባኪያንን በረከተ ጳውሎስ እያሉ እግዚአብሔር ይባርክ ፊቱንም ያብራል እያሉ ይባርኩናል። ስለዚህ ይህንን ምዕመናን ተረርተን ከካህናት አባቶቻችን በመንገድ ላይም ስናገኛቸው መስቀልን ልንባረክ ያስፈልጋል። አንዳንዶቻችን ደግሞ ስንጓዝ በማህበራዊ ሕይወት በእምነት ከማይመስሉን ሰዎች ጋር እንኖራለን። ይህም ቅዱስ ጳውሎስ እንዳስተማረ ከሁሉም ጋር በሰላም ምን በሉ ኑሩ እንዳለ እኛ ኦርቶዶክሳን እንኖራለን። ግን ስንሄድ በእምነት የማይመስል ሰው ከጎን ካለ ካህን አይቶ አፍሮ ሳይሳለም መሄድ ምዕመን አለ። ለምንድን ነው እንጨት የምትሳለመው ቢለኝ ምን ብዬ መልሳለሁ ብሎ ማለት ነው። ቢያንስ ኦርቶዶክሳውያን ይህንን ጥቅስ ያዙ። በኦሪት ዘኍልቍ ምዕራፍ 6 ከቁጥር 22 እስከ 27 እግዚአብሔር በካህናት አባቶቻችን ላይ አድሮ ስለሚባርከን እንሳለማለን። መልካም። ይህንን ስትሉ ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጨርሻለሁ ትምህርትን። ይህንን ጥቅስ ስትጠቅሱ
መልካም። በዚህ ስፍራ ላይ እኮ እግዚአብሔር ያዘዘው ማንን ነው? አሮንንና ልጆችን ነው። ስለዚህ ዛሬ በእናንተ ቤተ ክርስቲያን የሚገኙ ካህናት ሌዋውያን ናቸው ወይ? ነገዳቸው ከሌዊ ነገድ ነው ወይ የሚል ጥያቄ ይጠይቃሉ። ለዚህ አንድ ሁለት ጥቅሶችን እንይና ትምህርተን እንቋጫለሁ። የመጀመሪያው የአዲስ ኪዳን ሊቀ ካህን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱስ ጳውሎስ እንዲህ ይላል በዚህ በዕብራውያን መልእክቱ ምዕራፍ 3 ከቁጥር 1 ላይ እነሆ በሰማያዊው በመንፈሳዊ ጥሪ የተጠራችሁ ወንድሞች ሆይ ካለ በኋላ የሃይማኖታችንን ሐዋርያና ሊቀ ካህናት ይላል። ሐዋርያና ምን? ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል። የአዲስ ኪዳን ሊቀ ካህናችን ክርስቶስ ኢየሱስ ነው። እርሱ ደግሞ ነገዱ በስጋ በመለኮቱ ብሔር ነገድ አይቆጠርለትም። በስጋ ግን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቷልና በስጋ ነገድ ይቆጠርለታል። ለዚህ ነው ቅዱስ ጳውሎስ የክርስቶስን ነገድ ሲናገር ለዕብራውያን ክርስቲያኖች ዕብራውያን ምዕራፍ 7 ከቁጥር 14 ላይ ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ከይሁዳ ነገድ እንደወጣ የታመነ ነው አለ። ከማን ነገድ? ከሌዊ ነገድ አይደለም። ከማን ነገድ? ከይሁዳ ነገድ ማለት ነው። ባለ ራእዩ ዮሐንስም እንዲህ ሲል ጨምሮ ያረጋግጥልናል። በዮሐንስ ራእይ ምዕራፍ 5 ከቁጥር 5 ላይ ከይሁዳ ነገድ የሆነው አንበሳ ድል ነሳ ይላል። ከይሁዳ ነገድ የሆነው አንበሳ ሞትን ድል የነሳው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። በሞት ላይ የፎከርንበት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 ላይ ቅዱስ ጳውሎስ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ብለን ሞት ላይ ድል የነሳነው በይሁዳው አንበሳ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሲልል ብላችሁ እግዚአብሔርን አመስግኑ። ስለዚህ ጌታችን ከይሁዳ ነገድ መምጣቱ የሚያሳየን አንድ መንፈሳዊ ምስጢር ምንድነው? በአዲስ ኪዳን የሚሾሙ ካህናት በነገድ ሳይሆን በመንፈሳዊ ጥሪ እግዚአብሔር መርጧቸው በመንፈሳዊ ጥሪ። ለዚህ ነው ቅዱስ ጳውሎስ ምን አለ? በሰማያዊው በመንፈሳዊው ጥሪ የተጠራችሁ ወንድሞች ሆይ ያለ ዕብራውያን 3:1 ላይ። በዚህ አግባብ ቤተክርስቲያናችን እነሆ በመንፈሳዊ ጥሪ የተጠሩ አባቶቻችንን ከድቁናው ወደ ቅስናው ከፍ እንዲሉ ታደርጋለች። በዚህ አግባብ ወደ ካህናት ቀርበን ንስሐ ገብተን በእውነት ጾሙን ስንቀበል በልተን ጠጥተን ሳይሆን ቀበላ ብለን ንስሐ ገብተን ራሳችን አዘጋጅተን ጾመ ፍልሰታን እየጾምን እያስቀደስን ከመቤታችን ከቅድስት ድንግል ማርያም ረድኤት በረከት እግዚአብሔር አምላክ ለሁላችን ያደለልን ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኛም አምላካችን ወደ ባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ራስህን ለካህን አሳይ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 4 ወስብሐት ለእግዚአብሔር።